ሁሌም ቢሆን በሰው ዘንድ እውነት የሚያወራ ሰው አይወደድም። አይታችሁ ከሆነ በብዙ መልኩ ለእውነት ስትቆም ሰዎች ያወግዘዋል፣ ለእውነት ስትቆም ሰዎች ይጠላዋል፣ ለእውነት ስትቆም ሰዎች ይገለዋል። እስከዚህ ድረስ ነው። እውነት ትከብዳለች። አሁንም እኔ ደጋግሜ የምነግራችሁ ነገር ማንም ሰው የኢስላምን ቀይ መስመር አልፎ እስልምና ውስጥ የለም። እስልምና ቀይ መስመር አለው። ያን ቀይ መስመር ያለፈ ሰው ሙስሊም አይደለም። ቢሰግድ፣ ቢጾም፣ ሀጅ ቢያደርግ፣ ዘካ ቢሰጥ፣ ብዙ መልካም ብዙ ኸይር ነገሮችን ቢሰራ ይህ አይጠቅመውም ነው። ከሽርክ ጋር እስልምና የለም ነው። ከሽርክ ጋር ተውሂድ የለም። ትንሽ የቅንጣት የምታክል ነገር ሰውየው ሽርክ ከቀላቀለ አበደን ሽርክ ነው፣ ሙሽሪክ። እንደሚታወቀው በአብዛኞቹ ሰዎች ተውሂድ እናስተምራለን ብለው ወይም ደግሞ ዳኢነን ባዮች እንደሚናገሩት እንዳይመስላችሁ። ከሽርክ ጋር እስልምና፣ ከቀብር አምልኮት ጋር እስልምና አለ ብለው እንደሚሉት እንዳይመስላችሁ። እውነታው አይደለም። የነቢያቶች መንገድ አይደለም። የኢብራሂም አለይሂ ሰላም መንገድ አይደለም። የረሱል ሰለም መንገድ አይደለም። የነቢያቶች በአጠቃላይ መንገድ አይደለም። በወላና በበራ የተገነባ እምነት ነው። ወላ ምንድነው? በራ ምንድነው? ይሄን በዚህ መስመር ነው የመጣ ሰው ግማሽ አካል ግማሽ ማህበረሰብ ላኢላሀ ኢለላህ እያለ ሽርክ ይሰራል። ግማሹ ደግሞ ተውሂድ ተረድቻለሁ ብሎ እዛው ከነሱ ጋር ሳይርቅ ከሽርክ ቢርቅም ከአሻራኪዎች ጋር እስካራቀ ድረስ እስልምና ይረጋግጥ። እስልምና የለም። ይህ ነው አብዛኛው ሰዎች ተውሂድን አያውቁም የምለው በድፍረት የምናገረው ለዚህ ነው። ወላና በራ ከሌለ እስልምና የለም ነው። ይሄ የኔ ንግግር እንዳይመስላችሁ። የነቢያቶች የመጡበት ነቢያቶች ዲን ብለው መስዋዕት ከፍለው ራሳቸውንም ሆነ ቤተሰቦቻቸውን አደጋ ላይ የጣሉበት እውነተኛው መንገድ ይሄ ነው። በዚህ መንገድ ስትመጣ ብቻ ነው እስልምና የሚረጋገጥልህ። ከዛ ውጭ ግን ቀብር አምላኪን የሆነን አካል ላኢላሀ ኢለላህ ስላለ ብቻ ሙስሊም የምትል ሰው ምንም ያክል ተውሂድ ቢኖርህ ተውሂድ የለም። ተውሂድ አለኝ እንኳን ብለህ ብትሞክት ማለት ነው። ቀብር አምላኪን ሙስሊም እያልክ እንዴት ተውሂድ ይኖራል? ያ ማለት እኮ ነቢያቶች የተላኩበትን ማህበረሰብ ሙስሊም ብለውታል እንደማለት እኮ ነው። ምንም ሌላ ከዚህ የተለየ ነገር የለም ማለት ማህበረሰቡ እንዴት ለነገሩ ብዙ ሰዎች የሚያታልሉበት የሚያስተኙት ዳኢ ተብዮች ናቸው። አሁንም ደጋግሜ የምናገረው ዳኢ ተብዮች ማህበረሰቡን አስተኝተውታል። ከሽርክ ጋር ከኩፍር ጋር ከቀብር አምልኮት ጋር ምን ይሉታል? ሙስሊም ነው ይሉታል። ይህ ማህበረሰብ ምን ያርግ? እኔ ግን እንደዛ አይደለም። የነቢያቶች የተላኩበት መንገድ ይህ ስላልሆነ ከሽርክ ጋር ከቀብር አምልኮት ጋር እስልምና የለም። እስልምና ሊረጋገጥልህ ዘንድ ከቀብር አምልኮት ወይም ከአላህ ውጭ የሚመለክን ነገር በሙሉ ባጢል መሆኑን ማመን ነው። ከዛ ከሚያመልኩትንም አካል ባጢል መሆኑን አምነህ ወይም ኩፍር መሆኑን አምነህ ካፊር መሆናቸውን አምነህ ስትመጣ ብቻ ነው እስልምና የሚረጋገጥልህ። ከዛ ውጭ ግን እስልምና አይረጋገጥም። አብዛኛው ሰው መሆንን አይደለም የሚፈልገው መምሰልን ነው። መምሰል ደግሞ አላህ ዘንድ ነፃ ያወጣል። ከአላህ ቅጣት አያድንም። ከአላህ ቅጣት የሚያድነን ሆነን መገኘት ነው። መመሳሰልን ሳይሆን ሆኖ መገኘት። ነቢያቶች የተላኩበትን መናጁ ወይም ወህዩ ባዘዘን መስፈርት ሸርጥ ውስጥ ገብተን በዛ መስመር ስንገኝ ብቻ ነው ከአላህ ቅጣት ልናመልጥ የምንችል። ከዛ ውጭ ግን እከሌ ሸህ ስላለ እከሌ ዑለማ ስላለ እንደዛ እንዳይመስላችሁ። የአላህ ወህይ ማንም ሊቀይረው አይችልም። የአላህ ሱብሃነሁ ወተዓላ ንግግር ደግሞ ወጥ ነው፣ መቼም የማይቀየር ነገር ነው። ሷሃቦች ዋጋ ከፍለውበታል። አሁንም ቢሆን አንተ ከቀብር አምልኮት ማህበረሰብ ጋር አንተ ወላ ገንብተህ በራን ረስተው እንደዚህ ተውሂድ የለም፣ እንደዚህ እምነት የለም።
እንደዚህ አይነት እስላም የለም። የአቡ ለሀብ ተከታዮችና የረሱል ሰለላሁ ተከታዮች እንድትለያዩት ሁሉ አንተም ከቀብር አምላኪ ወይም ከአባሽ ወይም ከሱፊ ወዳጅነት ፈጥረ እስልምና የለም። አስረግጬ ነው የምነግርህ። ቢመርህም ቢጣፍጥህም እውነታዊ ነው። እና ወዳጄ ሚዛንና እይታ ይስተካከል። ሚዛንና እይታ ካልተስተካከለ እሳት ውስጥ ነው የምትመረመረው። ሚዛንህ የአላህ ንግግር ወህዩ መሆን አለበት እንጂ የአንድ ዑለማ ንግግር አይደለም። ሚዛን ሊሆን የሚገባው ሚዛንን የሚጠብቅልህ የአላህ ንግግር የረሱል ሰለላሁ ንግግር ገባ እንጂ ከዑለማ የማይታወቅ ዑለማ ከለሽ የሚባል አይነት አካሄድ አትሂድ። ማንም ሰው በዘመኑ እና አቡላም እና አቡጀህል እነ ፊርዓውንም ዑለማ ናቸው ለባጢላቸው ገባ። ስለዚህ ዑለማ እያልክ አትጃጃለሁ። አብዛኛው ሰው አላህ Subhanahu Wa Ta'ala እንዲህ ብሏል የተባልከው ከዑለማ እኮ እንዲህ ብሏል ብሎ መረጃ ያመጣልሃል። ይሄ በጣም አጉል የሆነ ውርደት ነው። በጣም የወረደ አስተሳሰብ ማለት ነው። ታስቀድም የሚገባው ማንንም ልትመዝን የሚገባው በአላህ Subhanahu Wa Ta'ala በረሱል ሰለላሁ ንግግር ነው። ቁርአን ኸልፈ ቁርአን ተጋይቶ እየመጣ የከለ ንግግር የዑለማ ንግግር ብትልኝ ያልቃል። የራሳቸው እንኳን ዑለሞች የሚባሉት ታላላቅ ዑለማ የሚባሉት እንኳን ንግግራችን ከቁርአንና ከሐዲስ ተጋይቶ ከመጣ ግርግዳ ምትበት እያሉ አንተ ግን የዑለማ የዚህ ዑለማ ንግግር ካልተቀበልኩ እያልክ ትጃጃላለህ። ለምን እንደዛ እንዳልኩ ታውቃላችሁ? አሁን ላይ ሁሉም ነገር ውሸት ነው። ከላይ ውሸት ውስጥ ውሸት። ለእውነት የሚቆም ምናልባት አላህ ያዘነለት ሰው ብቻ ሲቀር አብዛኛው ውሸታም አስመስሎ ማለፍ ነው ይፈልግ። ምክንያቱም መወደድን የሚፈልግ ማህበረሰብ፣ ዝናውን ማጣት የማይፈልግ ማህበረሰብ። እውነት ቢናገር ዝና ያለው ሰው ክብሩን ሊያጣ ይችላል። ክብሩን አጣ ብሎ ስለሚያስብ ማለት ነው። ክብር የሚገኘው ግን በእስላም ላይ በሐቅ ላይ። ማንም ሊያሞግስ ይችላል፣ ማንም ሊሰቅል ይችላል። አላህ ካልሰቀለና አላህ ካዋረደ ከዚህ በላይ ውርደት አለ እንዴ? ሰዎች ዛሬ ሰቅለው ከሆነ ነገ ያወርደዋል። እርግጠኛው የሰው ልጅ ዛሬ ክቦ ከሆነ ነገ ያወርደዋል። አላህ ዘንድ ግን የተከበርከው ከዚህ በላይ ክብር ምን አለ? ስለዚህ ለእውነት ኑር፣ እውነትን ፈልጋት። ወህዩን ተከተል፣ ሰዎችን ሳይሆን ወህዩን ተከተል። እነከለ የሚሉትን ሳይሆን የእውነት ወህዩ ነቢያቶች የተላኩበት ወህዩ ምን ይላል የሚለውን ነገር አተኩር። በዚህ መንገድ ብቻ ነው ፈላህ ነጃም ልትወጣ የምችለው። ማንም ሰው ፈላህ ነጃ መውጣት የፈለገ ሰው እነከለ ምን አሉ ሳይሆን አላህ Subhanahu Wa Ta'ala ረሱል ሰለም ምን አሉ። በሐዲስም እኮ ብዙ ነገር መጥቷል እኮ የነሷራነት የሚመስል በሐዲስም መጥቷል። ይሄን እንኳን መለየት ካልቻልክ ሁሉም ተሸክመ መጓዝ ከሆነ ትወርቃለህ፣ ትከስራለህ።